ቦታ እዛሽ ጋር ነው እዚሽ ጋር ድንጋይ ነበር ትልቅ ድንጋይ ነበር ሁለት ዳርና ዳር እዛሽ መካከል ነው ተኝታ ያገኘሁት እዚሽ መካከል እዚህ ጋር አረሳውን ቦታ ቻት እዚች ጋር እዚህ ጋር ድንጋይ ነበር እዚህ ጋር ድንጋይ ነበር ያው እዚህ ጋር እዚሽ ጋር እዚህ ጋር ድንጋይ ነበር እዚህ ጋርና እዚህ ጋር እሱ መካከል ነው ተኝታ ያገኘሁት መቼ ማለት ነው እኔ ልጅቷን የወለድኩት በ1992 ነው አራስ የኔ በዛ ነው ምልክት ያስኩት እሺ እኔ ቤቴ ወደዚህ ነው ወደ ኪዳነ ምሕረት ነው ወደዚህ በዚህ እንደዚህ እየመጣን እያለ እዚህ ጋር ህፃን ልጅ ሲያለቅሳየን አዝዬ ነበር እሷን ከዛ ጠጋ ብለን ስንሄድ ታለቅሳለች ዝም ብለን ቆመን ሁለት ነበረና አሁን ያቺኛዋ ሞታለች እንግዲህ እውነት ቦታ ሄዳለች አንቺ ወልደሽ ነበር ወልጄ ነበር እሺ አመት 10 ወሯ ነው በቃ 10 ወር ነው እሷ በ92 የካቲት ነው የወለድኳት እሷን ያንቺ ልጅ የኔ ልጅ አዝዬ ነበር አጠባ ስለነበረ ከዛ ምንም አማራጭ ስለነበረ እነሱ እዚህ ጋር ቆመው ነበር የቤቱ ጌቶች ማለት ከላይ ሆነው ያዩ ነበር እሺ ከላይ ሆነው ያዩ እኔ ቆምንና ዝም ብለን ስናይ ልጅቷ ታለቅሳለች ከዛ ውሃ እነሱ ይዘው ነበር ከዛ ይልቅ ወይ ጦቴን ብሰጣ ይሻላል ይሄ አጥር ነበር ኮሽም አጥር እዚህ ጋር ይሄ አሁን የተሰራው እንጂ እዚህ ድረስ ኮሽም አጥር ነበር እሱ ጋር ድንጋይ ነበር ቁጭ ብዬ ጦቴን ሰጣዋትና እኔ ይዤ ሄድኩኝ አጠባኋት ሳጣባት ዝም አለች በቃ እርቧት ነበር የሆኑ ሰውዬን በዚህ ጋር ያለፉ ነበር አሁን ሳልፍ እኮ በዚህ ጋር ምንም አልነበረ እዚህ ጋር ወንዝ አለ ይሄ ጨለቅለቀ ይሄ ታያቻው ይሄኛው ወንዝ ፊት ያለ ፊት ለፊት አሁን ሳልፍ እኮ ውሃ ላጠጣ ሲሄድ የለም አሁን ነው በቃ በደቂቃ ጥላ ሄደችው አሉ እሺ እኛ እንግዲህ በዚህ ጋር የመጣ ነው ለቅሶ ለኔ ወደዛ ሰፈር ነው አሳያቸዋለሁ እሱ ነው ከዛ ይዘን እየሄድን እያለ እዛ ጋር መንገድ ላይ የሆኑ ሰዎች ወጡ ምንድነው ሲሉ ልጅ አግኝተን ነው አሉ ታሬት ልጥ እኔ እንጃ ነው ይዣት እየሄድን ነው አቅፊያት አያችም አልተቀበለችኝም ማብራት ያለች አብራኝ ነበረችው የራስሽ ልጅ ይዘሻል የራሴን አዝያለሁ እሷንም እንጂ ይዣለሁ እሷ ደግሞ እንደዚህ አልከሻል ወዴት ነበር ግን አንቺ የምትወስጃት ከዚህ አራስተሽ ታዲያ ምን እዚህ ጥዬ ላለም ሄድ ይዤ ነኝ ከዛ ለካ ፖሊሶች ተነግሯቸዋል እየመጡ ነው ልክ አሁን ገብታችሁ የወጣችሁበት ቦታ ጋር ፖሊሶች መጡ ከመምጣታቸው በፊት እዛ ጋር አንድ ቤት አለ እሱንም አሳያቸዋለሁ ወጣችና አንዷም ምንድነው ስትለን አግኝተን ነው ልጅ አልናት ከስ ስትለን እንደዚህ ይሄን ምልክቱን ነገርናት በቃ አንጦን ይወስዳታል እንደውም ሴት ልጅ የለኝም ልውሰዳት አለች ከዛ መኪና ይዤ ልውጣልችና ስገባ ወንድምየው ግድ የለሽም ከኋላዬ ግን ሰዎች ነበሩ እውነታውን አላቃቸው ከነኝ ውስጥ እኮ ትኖራለች ታስቸግርሻለች ነገር ስለዚህ አይሆንም አለና ወንድምየው ከለከለ አሁንም ይዘን እየሄድን ነው ፖሊሶች መጥተው ከንጅ ላይ በቃ አንቺ ልጅ ይዘሻል አሉኝና ተቀበሉ ያንቺ ልጅ እንዴት አልጠየቁሽም ማለት አሁን እንግዲህ የራስሽ የኔ ልጅ አዝያለሁ ብለሻል ከዛ ደግሞ በእጅሽ ይዘሻል ህፃኗ ልጅ ማለት ያንቺን እንዴት አመኑሽ አልጠየቁም እቺ ልጅ ተጣለች እቺን ያገኘ ነው ስለዚህ መረጃው ስለነበራቸው እነሱ ነበራቸው ተጠቁሞ በቃ እየመጡ ነው ኮኛ እኔ ደግሞ እዚህ ጋር ጥሎ ላለመሄድ አንስቼ ሄድኩኝ እነሱ እኮ ሲመጡ የሚያነሱ ነበር ማለት ነው እኔ ደግሞ ጥሎ ላለመሄድ ሄድኩኝ ባታገኛቸው ኖሮ ምንድን ነበር የምታደርጊው ይዤ ሄዳለሁ ወዴት ወደ ቤት ነው ወደ ቤትሽ ታሳድጊ ነበር እና ጥላለሁ ታዲያ ደስ ይላል በጣም እንግዲህ እኔ በዛን ጊዜ ያሉት አሁን ጉድ ወደኛም እየመጡ የነበሩ መረጃዎች በዛን ሰዓት ልጆች ወደ 5 የሚደርሱ ህጻናት ናቸው የተጣሉት ይሄን የተመሳሰለብኝ እሷ ናት ልል የቻልኩት ለምንድን ነው እኔ አጠባ ነበር በዛን ሰዓት ከዛ ወዲያ አልሰማንም ከዛ በፊት ተጥሏል የሚባል ነገር ሰምተናል እዚሁ ጋር ግን እቺን እኔ ያገኘ ትክክለኛ እሷ ናት ብዬ ወሰንኩት ለምንድን ነው ልጅ ይዣለሁ ዓመተ ምህረቱም ተመሳሰለብኝ አንደኛ እኔ በ92 ነው የካቲት ውስጥ የወለድኩት እሷን ደግሞ ታህሳስ አካባቢ ነው በቃ ለቅሶ ስንሄድ እኮ ነው ወደ ሰልስ ጠዋት ነው ከ1 ሰዓት 2 ሰዓት አካባቢ ይሆናል 2 ሰዓት ከዚህ ከ2 ሰዓት ተኩል አያልፍም በቃ በዛን ሰዓት ነው ያገኘኋት እኔ የስንት ወር ልጅ ነበረች ያኔ ስታገኛት ትንሽ ነች በፎጣ ነው የተጠቀለለችው ትንሽ ነች በቃ ራስ ናት ያንቺ ልጅ ስንት ወሯ ነበር የኔ ደግሞ 10 ወሯ መሆኑ ነው የካቲት ከተወለደች እስከ ታህሳስ ያለው 10 ወር ነው ተጣባለች ያንቺ ልጅና እሷን ስታያቸው እንዴት ነው እንትናቸው ህፃናት ሰውነታቸው ነው እቺ ህፃናት እቺኛው ህፃናት ፊቷ ላይ ያለ ነገሮች ሁሉ አሉ ስለዚህ እንግዲህ ምናልባት አሁን ፕሮግራሙን አይተሽ ይመስለኛል እንግዲህ የኛም ፕሮግራም ሄለንን አይተሻት እሷ ናት ብለሽ እንግዲህ የገመትሽው ልጅ እሷ ናት ነይ እስቲ ካሜራ ሄለን this is the right place I think your life will start here as she said እንግዲህ እንዴት ለየሻት አንቺ እሷን ማለት እሷ ናት እቲ ምኑ ነው አወራ ነበረ ብዙ ጊዜ ያቺ ልጅ የደረሰች እንደው የደረሰች ምክንያቱም ልጄን ባያው ቁጥር ትንሽ በወራቶችን ብትበልጥ አስታውሳታል አወራላችኋለሁ ለልጆቼ አጋጣሚ ዮሃ ሚዲያ ላይ ልጄ ያያየች ስታይ ስትሮጥ መጣች ወደኔ ጋር እቺ ልጅ ነች እንዴ ድንቄ በዛና መተም እቺ ልጅ ነች ያገኘሻት አለች ዝም ብዬ ሳይ ዓመተ ምህረቱንም ስከታተል ትክክል ነው በቃ እሷ ናት ብዬ ወሰንኩት በዚህ ነው እኔ እና ልጆቼ ናቸው ያዩ ከዛ እኔም ተከታትዬ ሳይ ዓመተ ምህረቱ ጋራ ይቀራረባል በቃ አሁን በዛን ሰዓት እነሱ የተጣለበትን ዓመተ ምህረት እኮ ቢያውቁ ሊራራቅ ይችላል ይሄ በ93 ትክክል ነው በዚህ ነው 3 እኔ በ92 ነው ልጅቷን የወለድኳት የካቲት አዝዬ ነው አራስ እኮ ነው ከዛ ደግሞ በኦልሞስት በ10 ያንቺ ልጅ ኦልሞስት በ10 ወር አካባቢ ሲሆናል እሷን እዚህ ጋር ያገኘሻት ከዛ በኋላ ምንም አይነት እንትኖች አልሰማሽም ምንም አልሰማሽም ለፖሊስ ከሰጠሽ በቃ ለፖሊስ ሰጠው በቃ ከዛ ወዲህ እኔ እንደውም ለቅሶ ሜት ትቼ ወደ ቤተሰብ ነው የሄድኩት ምክንያቱም በቃ ውስጤ እንትን አለና ተረበሽ ሁለት ነን ያቺ አብረን ያለናት
አንድ 6-7 ዓመት ይሆናታል ከሞተች እንጂ ታስታውስ ነበር እሷ። ግን ቆየ እሷም ከሞተች አብረን ነው። በዚህ ነው በቃ እኛ ቤቴ ወደዚህ ነው። አሁን ነው ሰርቼ ወደዛ ሄድኩት እንጂ አሁን ይባጃጅ ከኪዳነ ምሕረት ነው በቃ እኛ እንዲህ የምንመጣው። መንገዳችን ይሄ ነው። የሚሄደው ለቅሶ ቤት ደግሞ ወደዛ ጋር ነው። እዛ ጋር ነው የተመሳሰለብኝ። በዚህ ነው እንግዲህ ያው የመረጃ ትንሽ የለውም መረጃ ይጠቅማል በሚለው ነው። በደንብ ትልቅ እኮ ነገር እኮ ነው የነገርሽን በነገራችን ላይ። ምክንያቱም ከታሪኩ ጋር ከሷ ከሄለን ታሪክ ጋር የሚቀራረብ አትሊስት እንግዲህ በአንጻራዊነት ከመጡልን መረጃዎች የሚቀራረበው ብለን የምናስበው ይሄንን ነው። ምክንያቱም አንቺም እንዳጋጣሚ በወለድሽበት ጊዜ እና እሷ ደግሞ ተጥላ ተገኘች የተባለበት ጊዜና አንቺ በዚህ ጋር ሳልፍ ልክ እዚች ቦታ ላይ አገኘዋት ያልሽባቸው ጊዜያቶች ይመሳሰላሉ። ስለዚህ ምንድነው የሚሆነው ምናልባት እንግዲህ አሁን ምናልባት ይሄ ለምትከታተሉ እዚህ ደብረ ዘይት ጨለቅለቅ አካባቢ ያላችሁ ሰዎች ምናልባት ታሪክ ምናልባት ያቺ እናት የነገረቻችሁም ከሆነ የዛሬ 25 የዛሬ 25 ዓመት አካባቢ ልክ የዛሬ 25 ዓመት እዚህ ጨለለቅ አካባቢ ልጅሽን በየትኛውም አይነት ምክንያት ሊሆን ይችላል የጣልሽ እናት ካለሽ እንግዲህ እሷ ናት ያነሳቻት እንግዲህ እሷ ከሆነሽ ማለት ነው። ስለዚህ ምናልባት እሷን የጣልሽ እናት ካለሽ በየትኛውም ምክንያት ሊሆን ይችላል ወይም ደግሞ እዚህ አካባቢ ያላችሁ ይሄን ታሪክ የምታውቁ በሙሉ ልትደውሉልን ትችላላችሁ፣ ልታገኙን ትችላላችሁ። ምናልባት ወላጅ እናትም በህይወት ካለሽ ደውይልን። እንግዲህ እሷ ከሆነች እንግዲህ እንድትገናኙ እናደርጋለን ማለት ነው በተቻለን መጠን። በጣም ነው አንቺን የምናመሰግነው። መረጃ ይናቀሽ እግዚአብሔር ይርዳት። እንግዲህ ከእናቷ ያገናኛት። አሁን ደግሞ ምናልባት እሷን ያገናኘን ልጅ አለ። እሱ ደግሞ ጆይን ያርገንና ስለዚህ ቦታ ምናልባት አንዳንድ ነገሮች እናውቃለሁ እያለ ነበር።